ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን በሰላም መጣችሁልኝ። ዛሬ የምናየው ከዚህ ላይ እንደምታዩቸው የመጀመሪያ ፊደሎች አሉ። ከዚህ ላይ ሁለተኛ ፊደሎች አሉ። ከዚህ ላይ ሶስተኛ ፊደሎች አሉ። ከዚህ በፊትም በተደጋጋሚ አይተናቸዋል። ማለትም ዛሬ ለየት የሚለው ባለ አራት ፊደል ነው ያመጣውላችሁ። ቃላቶቹ ባለ አራት ፊደል ከዚህ በፊት የሰራውላችሁ ባለ ሶስት ነበሩ። ዛሬ ባለ አራት ፊደል ቃላቶችን ነው ይዤላችሁ የመጣሁት ማለት ነው። ምንድን ነው የምናደርገው? ሶስት ፊደሎች አንደኛ፣ ሁለተኛ፣ ሶስተኛ ፊደሎችን ከዘረዘርንን በኋላ እነሱን በመጠቀም እንዴት አድርገን ቃላት መመስረት ይቻላል የሚለውን ነው የምናየው ማለት ነው። ከዚህ ላይ እንደምታዩት የሀ ቤተሰቦች ሀ፣ ሁ፣ ሂ። ከዚህ ላይ እንደምታዩት የለ ቤተሰቦች ለ፣ ሉ፣ ሊ። ከዚህ ላይ እንደምታዩት የመ ቤተሰቦች መ፣ ሙ፣ ሚ። ከዚህ ላይ እንደምታዩት ደግሞ የሰ ቤተሰቦች ሰ፣ ሱ፣ ሲ። ከዚህ ላይ ደግሞ እንደምታዩት የረ ቤተሰቦች ረ፣ ሩ፣ ሪ። ከዚህ ላይ ደግሞ እንደምታዩት የማን ቤተሰቦች የበ ቤተሰቦች በ፣ ቡ፣ ቢ። ከዚህ ላይ ደግሞ እንደምታዩት የሸ ቤተሰቦች ሸ፣ ሹ፣ ሺ። እዚህ ላይ ደግሞ እንደምታዩት ደግሞ የቀ ቤተሰቦች ቀ፣ ቁ፣ ቂ። ስለዚህ በእያንዳንዱ ፊደል ሶስት ፊደል ዘረዘርንንና እንዴት አድርገን ባለ አራት ፊደል ቃላት መመስረት ይቻላል የሚለውን ነው የምናይ ማለት ነው። እሺ በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ወይም ሀይ ብትሉን ታገኙናላችሁ። ቀጥታ ወደ ትምህርቱ። ስለዚህ እስኪ በስነ ስርዓት ተከታተሉኝና አንድ ባንድ ቃላቱን የምንመሰርት ይሆናል ማለት ነው። ይቺ ማናት? ለ። የወዝች ላይ ለ። ይቺ ማናት? ቀ። ቀ ማለት የት ናት? የውላችሁ ይችሳ ቀ። ይቺ ማናት? ለ። ያው ደግመን ለን የተጠቀምንናት። ይቺ ማናት? ቁ። ሁለተኛ ቀ፣ ቁ። ያው ስለዚህ አንድ ላይ ስናነባቸው ለቀቁ፣ ለቀቁ ይሆናል ማለት ነው። ቀለል አድርጉት፣ በጣም ቀላል ነው። ስለዚህ ለቀቁ ብላችሁ ትመሰረታላችሁ ማለት ነው። ወደዚህኛው እንምጣ። ይቺ ማናት? ለ። ለ ማለት ይቺ የመጀመሪያ ፊደል። ይቺ ማናት? መ። መ ማለት ይቺ የመጀመሪያ ፊደል። ይቺ ማናት? ለ። ያው ይችን ለ። ሙ ማለት ደግሞ ያው መቤት ላይ ሙ። አንድ ላይ ስናነባቸው ለመለሙ፣ ለመለሙ። ቀላል ነዋ። ወደዚህኛው እንሂድ። ይቺ ማናት? መ። መ ማለት ይቺ ሳ። ይቺ ማናት? ለ። ለ ማለት ይቺ ሳ። መ። መ ማለት ይቺ ሳ የመጀመሪያ ፊደል። ሉ ማለት ደግሞ ሁለተኛ ፊደል ከለቤት ያው ይችሳሉ። ይህኛው ደግሞ መለመሉ። በጣም ጎበዞች፣ በጣም ጎበዞች። ስለዚህ ይህኛው ለቀቁ ይላል። ይህኛው ለመለሙ፣ ይህኛው ደግሞ መለመሉ። በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ይችኛው ማናት? ሰ ናት። ሰ ማለት ከሰቤት ይችሳ የመጀመሪያ ፊደል። በ ማለት የመጀመሪያ ፊደል ከበቤት ይችሳ በ። ሰ ማለት ከሰቤት የመጀመሪያ ፊደል ይች። ቡ ማለት ከበቤት ሁለተኛ ፊደል በቡ ሁለተኛ ፊደል። ቃላቶችን ስንመሰርት ከነዚህ ፊደላት ስለማንወጣ ምንም አያስጨንቃችሁም። እሺ አንድ ላይ ስናነባቸው ሰበሰቡ፣ ሰበሰቡ ይሆናል ማለት ነው። ወደዚህኛው ስንመጣ ይች ሰ ናት። ሰ ማለት ይች ሰ የመጀመሪያ ፊደል፣ የመጀመሪያ ፊደል። ረ ማለት ይች ሰ የመጀመሪያ ፊደል ከረቤት። ሰ ማለት ከመጀመሪያ ፊደል ይች ሳ ከሰቤት። ሩ ማለት ደግሞ ከረቤት ሁለተኛ ፊደል። አንድ ላይ ስናነባቸው
ሰረሰሩ ሰረሰሩ። በጣም ጎበዞች። ይቺ ማናት? ሰ። አሁን ምንድነው እናንተ የሚጠበቅባችሁ ይህንን ያመጣውላችሁ መጀመሪያ ፊደሉ ጥቅሙ ለምንድን ነው? አያችኋ? ጥቅሙ እያንዳንዱ ፊደል ከያዛችሁ በኋላ ከዚያ ፊደል እያወጣችሁ ቃላት መጻፍ፣ ማንበብ፣ ሁሉን ነገር የምታደርጉ በፊደሎች እንደሆኑ ለማሳየት ነው በዚህ ቪዲዮ በብዛት የሚያግዛችሁ ማለት ነው። ይቺ ማናት? ሰ። ይቺ ሰ ናት። ይቺ ማናት? ቀ። ይኸው ቀ። ቀ ማለት ይቺ ሰ የመጀመሪያ ፊደል፣ ሰ ይቺ ሳ ከሰ ቤት የመጀመሪያ ፊደል፣ ቁ ማለት ከቀ ቤት ሁለተኛ ፊደል ቁ፣ አንድ ላይ ሰቀሰቁ ሰቀሰቁ። በጣም ጥሩ ልጆች፣ በጣም ጎበዞች። ሰበሰቡ፣ ሰረሰሩ፣ ሰቀሰቁ። ዋው! እሺ ወደ ቀጣይ ክፍል እንሂድ። ይቺ ሸ ናት። ይቺ ሸ። ሸ ማለት ይቺ ናት። ረ ማለት ደግሞ ይቺ ናት። ያው የመጀመሪያ ፊደል ሸ። አሁንም ይችን ሸ። ሩ ከረቤት ይች ሳሩ አንድ ላይ ሸረሸሩ ሸረሸሩ። ወደዚህኛው ስንመጣ ይች በናት፣ ይች ረናት፣ ይች በናት፣ ይች ሩ ናት። በማለት ይች ሳ እዚህ ላይ፣ ረ ማለት ይች ሳ፣ በማለት ደግመን ይች ሳ፣ ሩ ማለት ይች ሳ። ስለዚህ በረበሩ በረበሩ። ከዚህ ፊደል እስካሁን ምንም አልወጣውም ምንም አልወጣውም። ስለዚህ እያንዳንዱን ቃላት ስመሰርት ከነዚህ እየሰበሰቡ ነው ለቅሜ ከዚህ ላይ አንድ ላይ ቁጭ ሳረጋቸው ቃላት መመስረት የቻሉት ማለት ነው። ስለዚህ ሸረሸሩ፣ በረበሩ የመሰረቱ ማለት ነው። ወደዚህኛው ስንሄድ ይችኛዋ በናት፣ ይችኛዋ ሰናት፣ ይች በናት፣ እዚያች ሱ፣ እዚያ እያንዳንዱ ፊደል ካወቃችሁ ከለያችሁ በኋላ ድምፁን አንድ ላይ ማውጣት ማለት ነው። ለምሳሌ በሰበሱ ይላል ይህኛው። በሰበሱ፣ ሸረሸሩ፣ በረበሩ፣ በሰበሱ። ዋው! በጣም ጎበዞች፣ በጣም ጎበዞች። ወደዚህኛው እንምጣ። ይቺ ማናት? ቀ። ይቺ ማናት? ሰ። ይቺ ማናት? ቀ። ይቺ ማናት? ሱ። አንድ ላይ ቀሰቀሱ ይሆናል። ማን አልኳችሁ? ቀሰቀሱ። ቀ ማለት ይቺ የመጀመሪያ ፊደል፣ ቀ ማለት ይቺ የመጀመሪያ ፊደል፣ ሰ ማለት ደግሞ ይቺ ከሰ ቤት የመጀመሪያ ፊደል፣ ቀ አሁንም ደግመን የመጀመሪያ ፊደል፣ ሱ ማለት ደግሞ ሁለተኛ ፊደል። አንድ ላይ ቀሰቀሱ ይባላል ማለት ነው። ቀሰቀሱ። ከዚህ በኋላ እስካሁን ሳስተምራቸው የነበረው ባለ 4 ፊደል ቃላት ነበር አይደለ? አሁን ደግሞ እስኪ እንደባልቀውና ባለ 3 ፊደል ቃላት እናድርገው። ይቺ ማናት? ቀ። ይቺ ማናት? መ። ይቺ ማለት ሱ። አንድ ላይ ቀመሱ ቀመሱ። ቀ ማለት ይቺ ሳ፣ መ ማለት ይቺ ሳ፣ ሱ ማለት ይቺ ሳ። አንድ ላይ ቀመሱ። ወደዚህኛው ስንመጣ ደግሞ ይቺ ቀናት፣ ይቺ ሰናት፣ ይቺ ሩ ናት። አንድ ላይ ቀሰሩ ይሆናል። ቀሰሩ፣ ቀሰቀሱ፣ ቀመሱ፣ ቀሰሩ። ዋው ጎበዞች። ወደዚህኛው ስንመጣ ደግሞ ይቺ ማናት? ሸ። ይቺ ማናት? ቀ። ይቺ ማናት? ሉ። አንድ ላይ ሸቀሉ ይሆናል። ሸቀሉ። ሸ ማለት ይቺ ሳ ከሸ ቤት የመጀመሪያ ፊደል፣ ቀ ማለት ከቀ ቤት ይቺ ሳ የመጀመሪያ ፊደል፣ ሉ ማለት ከለቤት ሉ ይቺ ሳ ሁለተኛ ፊደል። አንድ ላይ ሸቀሉ። ይቺ ማናት? ሸ። ይቺ ለ። ይቺ ሙ። አንድ ላይ ሸለሙ ሸለሙ። ሸ ማለት ይቺ ሳ የመጀመሪያ ፊደል፣ ለ ማለት ይቺ ሳ፣ እዚያ ሙ ማለት ይቺ ሳ። አንድ ላይ ሸለሙ። ይቺ ማናት? በ። ይቺ ረ። ይቺ ሩ። አንድ ላይ በረሩ በረሩ። በማለት ይቺ ናት።
ረ ማለት ይች ናት። ሩ ማለት ይች ናት። አንድ ላይ በረሩ በረሩ። በጣም ጎበዞች። ወደዚህኛው ስንመጣ እስኪ ልድገምላችሁ። ሸቀሉ፣ ሸለሙ፣ በረሩ። ወደዚህኛው ስንመጣ ይች መናት፣ ይች ለናት፣ ይች ሱ ሁለተኛ ፊደል አንድ ላይ ስናነባቸው መለሱ መለሱ። መ ማለት ይች ሳ፣ ለ ማለት ይች ሳ የመጀመሪያ ፊደል፣ ሱ ማለት ሁለተኛ ፊደል ይች ሳ አንድ ላይ መለሱ መለሱ። ይች ለ፣ ይች በ፣ ይች ሱ አንድ ላይ ለበሱ ለበሱ። ለ ማለት ይች ሳ፣ በ ማለት ይች ሳ፣ ሱ ማለት ከሰቤት ይች ሳ ሁለተኛ አንድ ላይ ለበሱ። ይች ሰናት፣ ይች በናት፣ ይች ሩ አንድ ላይ ሰበሩ ሰበሩ። ሰ ማለት ይች ሳ፣ በ የምትባለው ፊደል ይች ሳ፣ ሩ ማለት ይች ሳ አንድ ላይ ሰበሩ ሰበሩ። መለሱ ለበሱ ሰበሩ። ዋው በጣም ጎበዞች። ደስ የሚል ቪዲዮ ነው ብዬ አስባለሁ። በግል በግሩፕ ለመማር የምፈልጉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በቴሌግራም፣ በኢሞ፣ በዋትሳፕ ሀይ ብትሉን ታገኙናላችሁ ማለት ነው። መልካም ጊዜ፣ መልካም ቆይታ